ባክግራውንዱ ጠፍቶ ደግሞ ይሄ የመጀመሪያ ፔጃችን እዚህ ላይ እንደምታዩት እነዚህ ባክግራውንዶች ነበሩ። በዚህኛው ላይ ግን እነሱ ጠፍተውና በጣም ንጹህ ሆኖልናል ማለት ነው። ስለዚህ እንደዚህ እያስተካከላችሁ መጠቀም ትችላላችሁ እንላለን። እናመሰግናለን። በመጀመሪያ በሁለቱም በኩል ያሉትን ብሎኖቹን እንፈታለን ማለት ነው። እነዚህን ስክሮች ከፈታን በኋላ ነው ኦልሞስት እዚህ ላይ ያሉት አንድ ሁለቱ ተፈተዋል። በዚህ በኩል ፈተን ጨርሰናል። በዚህኛውም ጋር ብሎኖቹን እንፈታለን ማለት ነው። ሁለቱንም ብሎኖች በሁለቱም በኩል ማለት ነው በዚህም ያሉትን ፈተን ከጨረስን በኋላ የምናደርገው ምንድነው በመቀጠል እችኛዋን የበሯን ማለት ነው ድራምን የሚከልልልን በር እንከፍታለን። ከከፈተን በኋላ ሽቦዋ ብቻ ባለችበት በኩል ብቻ እንነቅላታለን እቺ ማለት ነው። እዚህ ጋር እንዳያችኋት በዚህ በኩል እዚህ ጋር ነበረች እንደዚህ እሷን እንነቅላለን። በመቀጠል ይሄን ከቨር ነው የምናነሳው። በዚህ በኩልም ይሄን ከቨር እንነቅላለን። ኦሬዲ ሁሉም ብሎን ስለተፈታ ለመንቀል አያስቸግርም። እዚህ ጋር ሁለት ሴክሽኖች እናገኛለን። የመጀመሪያው ድራም ዩኒት ሲሆን ሁለተኛው ደግሞ ዴቨሎፐር ዩኒት የምንለው ማለት ነው። ጽሁፍ እንዲጽፍ የሚያደርገው አሁን እዚህ ጋር እንደምታዩት ሌላ ችግር አግኝተናል። ማግኔት ላይ እየከመረ ነው ማለት ነው ይሄ ማሽን። ይሄም እንዳይከምር ምን ማድረግ አለብን? ካገኘን ብለዱን መቀየር ነው ዶክተር ብለዱ። ካልሆነ ግን እነዚህ ቆሻሻ ዘግቶት ከሆነ ቆሻሻውን መጥረግ እንዲሁም ደግሞ እንደዚህ የከመረውን ወደ ውስጥ በማስገባት ማጽዳት አለብን ማለት ነው። ዶክተር ብለድ የምንለው ደግሞ ይሄ የምታዩት ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ስሙዝ ሆኗል። ሁሉም አንድ አይነት ሆኗል። እዚህ ጋር ይሰራልናል ማለት ነው ይሄ ካርትሬጅ። ስለዚህ እዚህ ጋር ስለሚሰራ የምናየው ዌስት ላይ ነው። እዚህ ጋር በምንመጣ ሰዓት ድራም ዩኒት ይባላል ይሄ። በአጠቃላይ በውስጡ ኦፒሲ ድራም አለው፣ ፕራይመሪ ቻርጀር እና ክሊኒንግ ብሌድን ያካትታል። ይሄንን እንፈታለን። በምንፈታበት ሰዓት እዚህ ጋር ነጩ በኩል ማለት ነው በጥርስ በኩል በኦፒሲዋ ጥርስ በኩል ነጯን ከቨር እንነቅላታለን ማለት ነው። ይሄን ከነቀልን በኋላ እዚች ጋር ሀፍ ስለሆነ ወደ ላይ በማድረግ ወደኛ ስንስበው ኦፒሲው እንደዚህ ለቅልናል ማለት ነው። ስለዚህ የምናገኘው ምንድነው ፕራይመሪ ቻርጀር ነው። ከዛ ክሊኒንግ ብሌድ አለ። አሁን እየረበሸን ያለው ጥግ ላይ አይደለ እቺኛዋ ነች ማለት ነው። የኦፒሲዋ ተልጣ ክሊኒንግ ላይ መታለች። እሷን ማጽዳት ነው። ስለዚህ ዌስት ካለ እንገፋለን። ይሄኛው ዌስቱ ትንሽ ስለሆነ ነው በአጋጣሚ እንጂ ብዙ ከሆነ ይሄን ፈተን አጽድተን መልሰን እንገጥማለን። አሁን እዚህ ውስጥ ዌስት አግኝተናል። ዌስቱን አጸዳን። ዌስቱን ካጸዳን በኋላ ማግኔት ስናጸዳ ወደ አንድ ሳይድ በደረቅ ፎጣ ወደ አንድ ሳይድ ብዙም ሳንጫ ነው። ምክንያቱም የሆነ የስፖንጅነት ባህሪ ስላለው የመቀደድ እንትን አለው ባህሪ ስላለው ወደ አንድ ሳይድ እንደዚህ እናጸዳለን ማለት ነው። ወደ አንድ ሳይድ ካጸዳን በኋላ ቦታው ላይ እንገጥማለን። በመቀጠል ኦፒሲያችንን እናስቀምጣለን። አሁን ክሊኒንግ ብለዱ በስነ ስርዓት ካልተገጠመ እዚህ ጋር ኦፒሲ አይጸዳም። እንደምታዩት ኦፒሲ ላይ ቆሻሻ አለ። ስለዚህ ይሄንን ቆሻሻ ስንመለስ የምናገኘው ከሆነ ይሄ
ድራም ዩኒት ወይም ደግሞ ክሊኒንግ ግለዱ በስርዓት አልተገጠመም ወይ ተበልቷል ወይ በጣም ዌስት አለ አይሰራም ማለት ነው። እንደምታዩት ግን ይሄ ጽድት አድርጎልናል። ስለዚህ ይሄ ፐርፌክትሊ ይሰራል ማለት ነው። በእጃችን እንደዚህ እያዞረን ቼክ አድርገን መጠቀም እንችላለን ማለት ነው። ስለዚህ ይህንን ካስተካከልን በኋላ ድራም ዩኒት ላይ ያለን ነገር ጨርሰናል። ማግኔትን አስተካክለን ጨርሰናል። ማግኔቱን ስለጨረስን አሁን የምናደርገው ምንድን ነው? መግጠም ነው። ስንገጥም ሁሌም እንደዚህ ነው ያለን ፓርት። ስለዚህ ድራም ዩኒት እና ማግኔቲክ ዩኒት ነው የሚገናኘው። ዴቨሎፐር እና ማግኔቱን እንደዚህ እናገናኛለን። ጥርስ በጥርስ በኩል ነው ሁሌ የሚገጠመው። ይሄኛው ጥርስና የማግኔቱ ጥርስ መግጠሙን እርግጠኛ መሆን አለብን። በመቀጠልም ይህንን ሁለቱንም በስነ ስርዓት እንደዚህ ከያዘን በኋላ ብዙ ጊዜ ሰው እንደራሱ ይለያያል። እኔ ይሄኛውን ነው ቀለል የሚገጥመው። አንደኛ ቀለል ይላል፣ አያስቸግርም። ስለዚህ እንደዛ እያደረግን እንገጥማለን። እዚች ላይ ያለችዋን ከቨሯ ላይ ያለችዋን ቀዳዳ እችኛ የኦፒሲ ቀዳዳ ስለሆነች በኦፒሲ ስትሬት እንይዛለን። ከዛ እያንዳንዱ ሎከሮች እዚህ ጋር አሁን ሎከሮቹ አሉ፣ እነሱን መግጠም ነው የሚጠበቅብን ማለት ነው። እነሱን ስንገጥም ካርትሪጃችን ገጥሟል። ይሄኛው ግን አልገጠመም። ስለዚህ ሸርተት ስላለ ነው። እሱን መልሰን ወደታች አድርገን እንገጥማለን ማለት ነው። በመቀጠል ይህን ብዙ ጊዜ በምንገጥም ሰዓት እንትኑን እንዳይጨርብን መጠንቀቅ አለብን። ኦፒሲ ድራማችንን ማለት ነው። ሽቦ ስላለው እሱን ተጠንቅቀን እንገጥማለን። አሁን ይሄ ተገጥሟል ማለት ነው። ስለዚህ እያንዳንዱን ፕሪንተሮች በተለያዩ ጊዜ የምትፈልጉትን የተለያዩ ቪዲዮዎች እንሰራላችኋለን። እንደዚህ አጥንታችሁ በመጠቀም ካላስፈላጊ ወጪ ራሳችሁን ታተርፋላችሁ። እንዲሁም ደግሞ ብዙ ስራ እንዲሰራላችሁ ማድረግ ትችላላችሁ። ሌላ እንደዚህ አይነት ቪዲዮም ደግሞ የምትፈልጉት ቪዲዮ ካለ እንድንሰራላችሁ ኮመንት ላይ ብትጽፉልን፣ እንዲሁም ላይክ፣ ሼር፣ ኮመንት ብታደርጉልን ይደርሰናል። እናመሰግናለን። እያለን እንቀጥላለን ማለት ነው። ስለዚህ ይህንን ደግሞ ማሽን ላይ ገጥመን ሞክረን ያለውን ልዩነት የምናሳያችሁ ይሆናል። እስከ መጨረሻው ተከታተሉን። ወደ ስራችን የቅድሙን ኤረር ስናይ ባክግራውንድ በጣም ነበረው። አሁን ባክግራውንዱ ጠፍቶ ደግሞ የመጀመሪያ ፔጃችን እዚህ ላይ እንደምታዩት እነዚህ ባክግራውንዶች ነበሩ። በዚህኛው ላይ ግን እነሱ ጠፍተውና በጣም ንጹህ ሆኖልናል ማለት ነው። ስለዚህ እንደዚህ እያስተካከላችሁ መጠቀም ትችላላችሁ እንላለን። እናመሰግናለን።